Maawwatan seenaa mana kiristaanaa beekuu keessatti wantoota baay'ee barbaachisoo ta'an barachaa turree jirra jechaadha። አጠቃላይ የቤተ ክርስቲያን ታሪክ ዳሰሳ እያደረግን ነው እና በኋላ ላይ ደግሞ ያው ቀጥለን ሌሎች እጅግ ጠቃሚ የሆኑ ነገሮችን እንመለከታለን ማለት ነው። በትላንትናው ዕለት ያው ቤተ ክርስቲያን እንዴት ልትስፋፋ እንደቻለች በዓለም ሁሉ ዙሪያ እንዴት መስፋፋት እንደቻለች አይተናል ማለት ነው። ቤተ ክርስቲያን ከትንሽ ነገር ተነስታ ዓለምን ሁሉ ማዳረስ እንደቻለች ስንማማር ነበር ማለት ነው። ቤተ ክርስቲያን በትንሽ ስራዎች፣ በስብከት አገልግሎት፣ በሌላም በአጠቃላይ ደግሞ የቤተ ክርስቲያን ታሪክ ይዘቶችን እንደ አጠቃላይ ብዙ አይተናል ማለት ነው። እንደ የቤተ ክርስቲያን ታሪክ አጥኚ ሰው ታሪክ የተለያየ ክፍል እንዳለው ሴነኒ መነ ክርስታና ኩታሌ ገረገራ akka qabu barumsa keenya guyyaa kaleessaa keessatti baay'ee hubanneerra jechaadha. Seenaan kutaalee garaagaraa qaba. Kutaaleen qorannoo seenaa kun immoo hundumtuu of danda'eet, hundumtuu wal qabateet walitti dhufiinsa illee ni qaba jechaadha. Akka Itoophiyaattis ta'ee akka addunyaatti seenaan mana kiristaanaa akkamiin qo'atamuu akka qabullee waa hundumaallee ilaallee jirra jechaadha. Akkamiin qoratamuu akka qabu akkasumas immoo sirna haala ittiin waaqessinu waa'ee biyyaatiin fa'aa wal qabatee akkasumas immoo seenaan mana kiristaanaa biyya keenya Itoophiyaadhaaf akkasumas immoo addunyaa hundumaa bu'aa inni buuse sirriitti badhaa bu'aa inni buuse illee otoo hin hafin qorachaa turree jirra jechaadha. እና የቤተ ክርስቲያን እና የክርስትና ሕይወት ታሪክን ስናይ ወይም ዓለማዊውንና መንፈሳዊውን ታሪክ ስናይ ልዩነቱ ምን ይመስል እንደነበረ እነዚህን ሁሉ ትላንትና ተረድተናል ማለት ነው። ጉያ ከሌሳ wantoota baay'ee dhaqaqan kaasnee hubachaa turree jechaadha. Wantoota baay'ee, wantoota hedduu ዛሬ ደግሞ ዛሬን ለመረዳት የሚያስችል በተለይ የቤተ ክርስቲያን ታሪክ አባቶቻችን ሲያስቀምጡልን እኛ እንዴት መረዳት እንዳለብን በአጠቃላይ የቤተ ክርስቲያን ጉዞን ለመረዳት ጭምር የቤተ ክርስቲያን ታሪክ እጅግ አስፈላጊ መሆኑን እናያለን ማለት ነው። የቤተ ክርስቲያንን ጉዞ በደንብ ማወቅ እንድንችል ይረዳናል። አዴምሰ መነ ክርስታና ማለከ ቱሬ እንዴት እንደነበረ ለማወቅ እንድንችል ራሱ ይረዳናል ማለት ነው። እና የክርስትና ሃይማኖት ታሪክ ሃይማኖታዊ ታሪክ ነው። ሴና መነ ክርስታና ሴና አመንታ ኡፈቴ ጅሩዳ ይቻላል። የሰው ልጆችን ለማዳን ወይም በሰው ልጆች ማዳን ስራ ውስጥ እግዚአብሔር መቼ የት እንዴት እንደወጠነ እንዴት እንደወሰነ እንዴት እንደፈጸመ ለማጥናት የምንችለው በቤተ ክርስቲያን ታሪክ ውስጥ ነው ማለት ነው። ዋቀዮን ኢልመ ነማ ፈይሱዳፍ ዮመ ከጀልቀቤ ኤሰቲ አከሚቲ ጋፊሌ አከሰከሲ ከን ሁንዱማ ሴና ከነ ኬሰቲ ሁበና ይቻላል። በዚህ የማዳን ስራ ደግሞ ቤተ ክርስቲያን
የወጣችውን ተራራ የወረደችውን ቁልቁለት ሁሉ እናያለን ማለት ነው። መኒ ክርስታና ቡአ በኢ አከሚ አከ ደበርሲቴ ቡአ በኢ አከሚ አከ ደበርሲቴ ከታሪክ ይህንን እንረዳለን ማለት ነው። ሴነራ ይሰከናን ይሁበና የቤተ ክርስቲያንን ታሪክ እንግዲህ በሚገባ ያወቀ ሰው አባቶቹን የሚያውቅ ትውልድ ይሆናል። ወዳጆቹን እና ጠላቶቹን የሚለይ ትውልድ ይሆናል። ከማን መለየት እንዳለበት፣ ከማን ጋር አብሮ መስራት እንዳለበት የሚያውቅ ይሆናል። የሚሆነው ነገር ሁሉ በእርሱ ዘመን ብቻ የሚሆንና የደረሰ ይመስለዋል እንግዲህ ካላወቀ ማለት ነው። ስለዚህ የቤተ ክርስቲያን ታሪክ ለዚህ ሁሉ ይጠቅመናል ማለት ነው። ሴና መነ ክርስታና በሩን ሀላ ጋሪዳን ዮ በራ ዴምኔ ዮ ቤካ ዴምኔ ቡአሌ ሄዱ አርገነ ይቻላል። አቦታ ኬኛሌ አካ ቤክኑ ኤኙማ ሳኒ ኑፍ ገላ ይቻላል። ሴነን ሳኒ ሀሊ ሳንቲን ደበርሰን ኤኙማ ሳኒ ቤኩ ደንዴኙ ወረ ዲኖተ መነ ክርስታና ta'anii fi warra immoo jaalleewwan mana kiristaanaa ta'anillee gargar baafannee kanaan beekuun dandeenya jechaadha. Akkasumas immoo eenyu wajjin jiraachuu akka qabu, eenyu immoo faallaa keenya akka ta'e adda baafannee beekuudhaaf illee seenaa mana kiristaanaa barachuun barbaachisaadha jechaadha. በተለይ በዛሬው በአሁኑ ጊዜ የቤተ ክርስቲያንን ታሪክ የማያውቅ ሰው ብዙ ነገር ይጎልበታል ማለት ነው። የቤተ ክርስቲያንን ታሪክ የማያውቅ ሰው ብዙ ነገር ይጎልበታል። የሚያውቅ ሰው ደግሞ ብዙ ነገር ይጠቀማል። የቤተ ክርስቲያን ታሪክ ለበጎ ስራ እንድንነሳሳ ኃይል ይሆነናል። ለጥሩ ስራ እንድንነሳሳ የቤተ ክርስቲያንን ታሪክ ካወቅን ማለት ነው። ሴና መነ ክርስታና በሩኒ ጅሬኛ ኬኛ ሁንደ ኬሰትዩ ኑ ጀጀቤሰ ኑ ጭምሰ። የቤተ ክርስቲያን ታሪክ ከአንድ ክርስቲያን የሚጠበቀውን ድርሻ ለመገንዘብ ራሱ ያግዛል። ከአንድ ክርስቲያን ምን እንደሚጠበቅ ክርስታና ተኮራ ማልቶ አከ ኤገሙ ማልፈካቸው ከቀቡ ክርስቲያን ተኮ ከኑ በርሲሱዳ ይቻላል። ሴና መነ ክርስታና ዛሬ የትላንትና ፍሬ ነው፣ ነገ ደግሞ ዘር ነው ማለት ነው። ጉያን አራኩኒ ፍሬ ጉያ ከሌስተቲ ቦሩስ ሞከስ መሞ ፍሬ ይቻላል እና የትላንቱን የክርስትና የወንጌል መሰረት ከነገው ማዕከላዊ ወንጌላዊ ህይወት ጋራ መሻት ወይም ማገናኘት ያስፈልጋል። ድልድይ ነው ሲጀመር። ታሪክ እኮ ድልድይ ነው። ትላንትናን ዛሬን እና ነገን ያገናኛል። ሴነን አካ ርቅቻሳኒ ርቅቺ ጉያ ከሌሳ ጉያ ሀራ ጉያ ቦሩ ወሊት ፊዳ ይቻላል። ሌላው የተሻለ መንፈሳዊ ህይወትን እንዲኖረን ሁኔታዎችን ያመቻችልናል። የተሻለ መንፈሳዊ ህይወት ከታሪካቸው ከአባቶቻችን ስንመለከት የተሻለ መንፈሳዊ ህይወትን እንዲኖረን ፍላጎታችን ራሱ ይጨምራል። ጅሬኛ ፎያአ ጅሬኛ አፉራ ጀቹudha ፎያአ ከጀራኑፍ ሴነን መነ ክርስታና ነው ከካሳ ይቻላል እና አሁን የያዝነው የቤተ ክርስቲያን ታሪክ ውስጥ ብዙ ነገር ይገኛል ማለት ነው እና የሰው ልጅ ታሪክ ያለ እምነት ታሪክ ሙሉ አይሆንም። ደግሞ ይሄንን መረዳት አለብን። ሴናን ኢልመናማ ሴናን መነ ክርስታና ዮ ኢሰቲ መከሜ ደማሌ ቆፋሳ ገቲን ቀቡ ይቻላል። ቡአ ሂንቀቡ እስቲ የቤተ ክርስቲያንን ታሪክ ለማጥናት ወይም በቤተ ክርስቲያን ታሪክ ጥናት አስፈላጊ የሆኑ ነገሮችን ልንገራችሁ። በቤተ ክርስቲያን ታሪክ ጥናት በጣም አስፈላጊ የሆኑ ነገሮች አሉ። ቆአኖ ሴና መነ ክርስታና ኬሰቲ
wanti baay'ee barbaachisaa ta'e ni jira. Wantoonni baay'ee barbaachisoo ta'an isaan yaa ilaallu። አንደኛው ሃይማኖትና ታሪክን መለየት ያስፈልጋል። የቤተ ክርስቲያንን ታሪክ ስናጠና ሃይማኖትና ታሪክን መለየት ያስፈልጋል። ሃይማኖት የተገለጠ የማይለወጥ አንድ የሆነ ነው። ታሪክስ ሰዎች ይህን እውነታ የተረዱበትና መረዳታቸውን ደግሞ በማመን የተገለጠ ነው። በየዘመናቱ በየቦታው እንደዚህ ሰዎች በቅብብል የሚቀበሉት ነው ታሪክ ማለት። ሃይማኖት ግን አንድ ነው። ተመልከቱ። ለማይን ገርገር ባፋችሁ ቀብና አመንታ ጀቹኒ ከዋቀዮን ኑፍ ከኔ ከዋቀዮን ኑፍ ሙሊሴ ከዋቀዮን ኑፍ ኢብሴ ቶኮ ከንተኤ ወዳ አመንታን ዋቀዮ ብራይ ሴናን ሆጂ ብየ ለፋረት ነው ጀኑዳ አመንታ ከኑፍ ከኔ ዋቀዮዳ ሴና ከኑ ጀቱ ነው ኢዳ amantaan samii irraati. Seenaan immoo biyya lafaa irratti kan hojjetamu jechaadha. Dhugaa jiru sana fudhatanii amantaanii fi seenaan garaagarummaa qofa osoo hin taane tokkummaas ni qabu. Fakkeenyaaf waliin jiraatu. ሃይማኖትና ታሪክ አንድ ላይ ይኖራሉ። ሃይማኖት የነፍስ ጉዳይ ነው። ታሪክ ደግሞ የስጋ ጉዳይ ነው ማለት ነው። yeroo seenaa jechuun maal jechuudha? Guyyaa dhalannee kaasnee hanga guyyaa du'aatti turtii jiru san keessa wantoota hojjetamanidha. ከተወለድንበት ጊዜ ጀምሮ እስከምንሞትበት ጊዜ ድረስ ያለው የታሪክ የአኗኗር ሁኔታን ሁሉ የሚገልጽ ነው ታሪክ ማለት ነው። እና ሃይማኖትና ታሪክ የሆነ የራሳቸው ልዩነት ቢኖራቸው ግን ግንኙነትም አላቸው። ወልት ፈኘን ይቀቡ ገራገሩማን ሳኔ ኩምጅርታ ይቻላል። ካና አዳባሰኒ ቤኩ በርባሽታ ይሄን ለይቶ ማወቅ ተገቢ ነው ማለት ነው። ሌላው ታሪክ ለማጥናት በጣም አስፈላጊ የሚሆነው የመረጃ ምንጭ ላይ ማወቅ፣ የመረጃ ምንጭን ማወቅ፣ መረጃ መያዝ። ሴና tokko qorachuudhaaf ka'umsa waa'ee seenaa sanii wantoota barbaachisoo ta'an ragaalee garagaraa qabachuudha. አንድ መጽሐፍ ብቻ በማንበብ አይደለም፣ የተለያዩ መጽሐፍትን በማንበብ ታሪክ የተደራጀ ታሪክን ማወቅ መረዳት ይቻላል ማለት ነው። ኪታባ tokko qofa dubbisuun osoo hin taane kitaabota garagaraa dubbisuudhaan seenaa guddisuun ni danda'ama jechaadha. Seenaa babal'isuun ni danda'ama. ሌላው ደግሞ ራሱን የታሪኩን አካል ወይም ባለቤት መሆን ያስፈልጋል። የታሪኩ አካል መሆኑን መገንዘብ፣ እውነተኛ ታሪክ መሆኑን ሐሰተኛ ታሪክ መሆኑን መረዳት። ሴናን tokko seenaa dhugaa ta'uu isaa, qaamni barreessisuun immoo qaama seenaa sanii yookiin waa'ee seenaa sanii kan beeku ta'uu isaa sirriitti beekuun barbaachisaadha jechaadha. sirriitti beekuun barbaachisaadha። ከዚህ የተነሳ እንግዲህ የቤተ ክርስቲያን ታሪክ መረጃ አይነቶች አሉ። ምን አይነት መረጃ ነው የቤተ ክርስቲያን ታሪክን የሚያረጋግጥልን የሚለውን እንመለከታለን። ለምሳሌ የቤተ ክርስቲያን ታሪክ የሰው ልጆች መንፈሳዊ፣ ቁሳዊ ታሪክ በታሪክ መረጃዎች ላይ የተመሰረተ ብዙ ሰነዶች አሉት ማለት ነው። ሰነዶች አሉት። በሰነድ መልክ ያሉ መረጃዎች አሉ። ሰነዳን kan jiran ragaaleen sanadaan jiran jechuun barreeffama akka ta'an amansiisoo kan ta'an jechaadha። fakkeenyaaf barreeffamoonni kun እነዚህ መረጃዎች በወረቀት፣ በብራና፣ በድንጋይ ላይ የተጻፉ ጽሁፎች፣ መጽሐፍ ቅዱስ፣ አዋልድ መጽሐፍት፣ በየዘመኑ የሲኖዶስ ውሳኔዎች፣ ገዳማዊ ህይወት፣ ትውፊት፣ እነዚህ ሁሉ ስነ ህንጻዎች፣ ጥንታዊ ህንጻዎች ወዳ ረጋሌ መዳ ሴና ከንታን ረጋሌ ሴና ከንታን wantootni garagaraa ni jiru። ragaan sun dhugoomsuudhaaf kan fayyadan jechaadha። maalidha isaanis? kitaabota biraannaa,
barreeffamoota dhagaa irratti barreeffaman, fakkiilee garaagaraa kitaaba qulqulluu irraa dhalatan, murtoowwan sinodoosii baroota garaagaraa, akkasumas immoo ijaarsa gamoo mana kiristaanaa kan durii kun hundumtu ragaalee nuuf ta'u jechaadha. Ragaalee nuuf ta'u. ሌላው ትውፊት፣ በትውፊት በቃል የተላለፉ መረጃዎች አሉ ማለት ነው። በቃል አባቶቻችን በቃል እንዲህ ነው እያሉ የሚናገሩት ነገር ሁሉ የታሪክ መነሻ ማስረጃ ነው ማለት ነው። ደርቢ ደርቦodhaan abbootiin dudubbatanii kan dabarsan ragaaleen garaagaraa jechaadha ni jiru. Isaan kana hundumaa fudhannee sana booda hoo manni kiristaanaa isa sanaan guddatte jechaadha። ምንጮች የሚባሉት እኮ ለምሳሌ የታሪክ ምንጮች ብሉይ ኪዳን እና አዲስ ኪዳን የታሪክ ምንጮች ናቸው። ከኩሃራፊ ከኩሞፋ መደሴነቲ የቤተ ክርስቲያን አባቶች የጻፏቸው መጽሐፍት የታሪክ ምንጮች ናቸው። ኪታቡሊን አቦቲን መነ ክርስቲያና ቲምበሬፈማን አዳ አዳ ረጋሴነቲ ነገስታት ለቤተ ክርስቲያን የደነገጓቸው ህጎች ሞቱሞኒ ገረገራ በረ ቱረን ሰነቲ መነ ክርስቲያና ፈየዱudhaaf seeronni isaan tuman hundumtu ማላ መደሴነቲ የሃይማኖት ትእዛዞች አቦሚዋን አመንታ መደሴነቲ ነገስታት በየዘመናቸው ህዝቡን ለማስተዳደር ያወጧቸው ህጎችና ደንቦች መመሪያዎችም ጭምር ሞቱሞኒ የሮ ጀበነሳኒ የሮ ብየ ቡልቻን የሮ ብየ ገጌሰን ኪታቡሌ ገረገራ በሬሰኒ ጅሩ ኢሳን በሬሰሱኒ መደሴነቲ የቤተ ክርስቲያን ታሪክ በተፈጸመበት ዘመንና ቦታ ተገኝተው ታሪክ የሚጽፉ ሰዎች እነዛ ጽሁፎች ራሱ የታሪክ ምንጭ ናቸው። namoonni seenaa mana kiristaanaa barreessan iddoowwan garaagaraatti argamanii isaan barreessan maal ta'a jechaadha? madda ዜና መዋዕሎች ዜናዋን አቦታ keenya ዓለም አቀፍ ጉባኤያት እና ድርጋጌዎች እነዚህ ሁሉ ምንድናቸው ማለት ነው? የቤተ ክርስቲያን አምልኮን እነዚህ የቅዱሳን ፓትርያርኮች የብፁዓን ሊቃነ ጳጳሳት ህይወትን ሁሉ የተመለከቱ ማለት ነው። ኩን ሁንዱምቱ ማልዳቸውዳ ሴና መደሴና መነ ክርስቲያናት ይቻላል። መደሴና መነ ክርስቲያናት ከነስርቱ ባቹን በርባቺሳዳ ይቻላል። ከነስርት ቤኩን በርባቺሳዳ ቤተ ክርስቲያናችን እነዚህን ሁሉ ምሳሌዎች ይዛ ነው እንግዲህ ሴና መነ ክርስቲያና ጀኔቲ ከንካን መኒ ክርስቲያና keenya ragaalee akkasii sana hundumaa qabattee kan dhufteedha jechaadha. isa kana hundumaa immoo ummataaf kan labsitu kan rabsitu jechaadha manni ክርስቲያና። መልካም እንግዲህ ከዚህ በመቀጠል ደግሞ የክርስትና ሃይማኖት አጀማመርና መስፋፋትን እንጀምራለን። ዛሬ የክርስትና ሃይማኖት አጀማመርና መስፋፋት ጀልቀባሙ አመንታ ክርስቲያኑማቲ ፊ በበላቹ ጀልቀባሙ ፊ በበላቹ አመንታ ክርስቲያኑማ ክርስትና ሃይማኖት ለመጀመሪያ ጊዜ ያው በፍልስጤም ምድር የነበረበትን ሁኔታ ነው መዳሰስ ያለብን ማለት ነው። ተስፋውን በትክክል ተረርተን በጉጉት ይጠብቁ የነበሩ ደጋግ ሰዎች ነበሩ ማለት ነው። ክርስትና እንዲስፋፋ ክርስትና እንዲመጣ ከነዚህ ዋናዎቹ አባታችን አብርሃም፣ ስምዖን አረጋዊ፣ ሐና ነብይት፣ ሰብአ ሰገል እነዚህ ሁሉ ሊጠቀሱ ይችላሉ ማለት ነው።
Lafa qabachuu qofa miti. Har'umayyuu bu'uura amantaa kiristaanummaa kan ta'anidha. Gochaawwan kun hundumtuu seenaa keessatti kan yaadatamanidha.
irra caalatti bara giddu galeessaa jechaadha. Afaan laatinii bara kam? Jaarraa 18ffaa. Afaan Faransaay jaarraa 19ffaa. Afaan Ingiliffaa immoo akkasuma jaarraa 19ffaa akka addunyaatti beekamtii guddaa argatanii afaanota kanneenis kiristaanummaan babal'atuu danda'eera jechaadha. Kunis qooda guddaa taphatee jira jechaadha. Gahee guddaa buufatee jira jechaadha kiristaanummaan akka babal'atu. ሌላው የአሕዛብ እምነቶች መዳከም ክርስትና እንዲስፋፋ አድርጓል። ወሪ አመንታ ሂንቀብኔ ኦሮሞኒ በበለታ ዴሙን ኢሳኒ ክርስታኑማን አካ ኩፋ ዴሙን ኢሳኒ ክርስታኑማን አካ በበለታ ታሲራ ይቻላል። ኦሮሞኒ በበለታ ኩፋቲን ኢሳኒ ይቻላል። ሮማውያን በሚገዙት ሀገር ሁሉ የነገስታቱ ሐውልት በማቆም ይሰገድላቸው ነበር ድሮ። የህዝቡን እምነት ስሜት፣ መንፈሳዊ ፍላጎት ማርካት ባለመቻሉ ደግሞ ተዳከመ ማለት ነው። ዱር ሞቱሞኒ ብየ ሮማ ብየ ጋኑ እንደት ሲዳ መታ ኦፊ ኢሳኒ ዳቡ ሰነ ቦደ ኡመታ ሰገርቺሱ nuuf sagadaafaa jedhu ture. Kun immoo fedhii namootaa hunda booddeetti hambisee jechaadha. Fedhiin namootaa yeroo hir'ataa deemu immoo namoonni kan isaanii kana dhiisanii gara kiristaanummaatti dhufuu danda'aniiru jechaadha. Sababa kanaatiin kiristaanummaan babal'achuu danda'ee jira. የአይሁድ ህዝብ በዓለም ደግሞ መሰራጨትም ክርስትና እንዲስፋፋ አድርጓል። warri Yihudoota addunyaa irratti biyyoota garaagaraa irratti bittinsamanii turuun isaanii kiristaanummaan akka babal'atu kunis immoo shoora guddaa taphatee jira jechaadha. በጣዖትና በብዙ አማልክት ያመልኩ የነበሩ አሕዛብ አንድ አምላክ እምነትና የመሲህ መምጣት ተስፋ እንዲሰራጭ ረድተዋል ማለት ነው። ወሪ አመንታ ሂንቀብኒ ሱን ይሁዶኒ ብየ ኢሳኒ የሮ dhaqan waa'ee amantaa isaan barsiisanii jijjiiranii jiru jechaadha. ህዝቡን ቀይረውታል። በደረሱበት ሀገር ሁሉ ህዝቡ ወደ ክርስትና እንዲመጣ ጥሩ ትምህርት፣ ጥሩ ምሳሌ ሆነዋቸዋል ማለት ነው። fakkeenya gaarii ta'anii fi turan jechaadha.
ሌላው ያው የአዲስ ኪዳን የጌታችን እና የሐዋርያት ትምህርት ከፍተኛ ሚና ተጫውተዋል ማለት ነው በክርስትና ማስፋፋት ውስጥ በበላችሁ ክርስቲያኑ ማኬት ገሄ ጉዳን ከሙላቴ ሞማሊዳኒ በርሲሳ ዮኪን በሩምሳ ጎፍታን ኬኛ ኢየሱስ ክርስቶስ በርሲሴ በሩምሳ ዱከ ቡኡኒ ጎፍታ ኬኛ በርሲሳን ኩን ሁንዱምቱ ይቻላል ክርስቲያኑ ማነ ከበበላቱ ታሲሴ ጅራ ጀቻ ክርስቲያኑማን biyya lafaa hundumarratti akka babal'atu. Kun egaa waan salphaa miti. ቤተ ክርስቲያን የሚመለሱትን በይቅርታ አንድ የምታደርግ ናት። የማይመለሱትን ደግሞ አውግዛ የምትለይ ወይም ይሄንን ለማድረግ ስልጣን ያላት ቤት ናት። ምን ክርስቲያና ወረ ኢፋማን ገረ ጎፍታ ሳኒ ዴቢያን ኢንሲመቲ ወረ ዲዳ ቀበንሞ ኢነባርቴ ቹ ወኪን ኢነሪቲ ኢንፎቲ ቹ ለማን ክርስቲያን ራፎም ቤተ ክርስቲያን ለዘላለም ከእርሷ ጋር የሚኖር መንፈስ ቅዱስ እንደሚሰጣት ወይም ኪዳን እንደገባላት ይታወቃል። በዚህ ምክንያት ብዙ ፈተና ውስጥ አልፋ ቤተ ክርስቲያን ተስፋፍታለች ማለት ነው። ዋቀዩ ዋዳ ገሌ ፊጅራ በረሄዱ ከይሰ ደበርቴ ከጅራቱ አከበበላቱ አኩማ ዋዳ ገለሜ ፊሰኒት ማን ክርስቲያና በባላቴ ጅርት ይቻላል። ቤተ ክርስቲያን ጌታችን በደሙ የመሰረታት ቤት ናት። ጎፍታን ኬኛ ኢየሱስ ክርስቶስ ኢገሳትን እንዲሰረጀቻል። ከሙታን ከተነሳ በኋላ በ50ኛው ቀን መንፈስ ቅዱስን ለሐዋርያት ላከላቸው። ይህም ብዙ ጊዜ እንማራለን። ሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ እርጊ ዱዓ ከኤም ቦደ ዱካ ቡኦታፍ ጋፋ ጉያ ሸንተመፋ ፍረ ቁልቁሉ ኤርጉ ፊሳ ወጂ ዱካ ቡኦታ በቆና ለመለኮፍ ሳፍታ ሚቶር በረትን ዱቢስ ነው ይቻላል። በእነዚህ ሁሉ ነገሮች ቤተ ክርስቲያን እየተስፋፋች መጣለች ማለት ነው። እየተስፋፋች መጣለች እና የቤተ ክርስቲያን አመሰራረት ትምህርት ምንድነው መምሰል ያለበት ወይም እንዴት ነው የነበረው? አንደኛ የቅዱስ ጴጥሮስ ምስክርነት በዚህ ላይ የተመሰረተች ናት ቤተ ክርስቲያን። የቅዱስ ጴጥሮስ ምስክርነት ምን ነበረ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚል ማን ክርስቲያና ካን ቡርፋቴ በርሲሳ ቁልቁሉ ጴጥሮስ ረቲ በርሲስኒ ቁልቁሉ ጴጥሮስ ማል ካን ጀሩ ቱሬ አቲ ክርስቶስ ኢልማ ዋቀዮቲ ጀኒ አማን ክርስቲያና ተውየቸው። ሌላ የመንፈስ ቅዱስ ምስክርነት ረገበውምሳ አፉረ ቁልቁሉ ተማኑ ማን ካን ጀዳም አባኮ ሰሳሚቱ ከነሲፍ ኢልሰማሌ ጀምቲ ክርስቶስ ቤተ ክርስቲያን አለት ወይም ሃይማኖት ላይ እንደተመሰረተች ወይም በአለት ላይ እንደተሰራች ማወቅ ምን ክርስቲያና ከታረት ይጃረሙሽ ጴጥሮስ ታሪ አቲ ከታ ላይ ለምን የቤተ ክርስቲያን አመሰራረት እንግዲህ ቤተ ክርስቲያንን ሰራታለው ብሎ ራሱ ክርስቶስ ተናግሯል እኮ ማን ክርስቲያና ኮነን ይጃራ የገሃነም ደጆች አይችሏትም ደግሞ ተብሏል። የብድ ጀሃነማ እሺን ደንደኡ ዲኑን እሺን ደንዳአኒ ጀቹላ እና የእግዚአብሔር ስልጣን መንግስተ ሰማያት መክፈቻዎችን እሰጥሃለሁ ተብሏል። ቅዱስ ጴጥሮስ ፉርቱ ቢየሰሚዳ መነሰሚዳ ሲፈን ከነ ደም ክርስቶስ እኙን ጴጥሮስ ኩኒ ሁንዱምቱ ኢዳአሚ ወሊት ማልታ አይቹላ ማን ክርስቲያና አዱኛ ሁንዱ መረጣ ከበባላቱ ታሲሴ ጅራ ጀቹ ታሲሴ ጅራ
ስለዚህ ቤተ ክርስቲያን ሰሚ ናት፣ መፍትሄ ሰጭ ናት፣ አስተማሪ ናት፣ የምትገስጽ ናት፣ ውሳኔ ሰጭ ናት ወይም ታወግዛለች። ከናፉ መኒ ክርስቲያና ኑ ዳጌሲ ፉርማታ ኑ ፍላቲ በርሲስቱ ኬኛ akkasumas immoo yoo nuti balleessine badii irratti argamne immoo ni ifatti, nuun loltii nutti eegamti. Yoo irra darbaan keenya baay'ate immoo gara alaatti nu darbatte jechuudha. Kuni hundumtuu manni kiristaanaa amala akkamii akka qabdu kan nu hubachiisudha jechaadha. kan nu hubachiisudha. እንግዲህ በዛሬው ትምህርታችን ያው የቤተ ክርስቲያን ታሪክ አጠቃላይ ሁኔታ ስናይ ቆይተናል። እንግዲህ በነገው ዕለት ዋናውን የቤተ ክርስቲያን ታሪክ የመጀመሪያውን በተለይ ጉባኤያትን ማለት ነው በየዘመናቱ የተነሱ ጨካኞች አረመኔ መሪዎች ነበሩ። የነዛን ካየን በኋላ ከዛ ደግሞ ወደ ጉባኤያት እንሄዳለን ማለት ነው። ጉያ ቦሩ ጀበኖታ ሁንደ ኬሳ በሮተ ገረገራ ክርስቲያኖኒ ረኪኖታ ኬሰ ደበርሰን ሁንደ ኤርገ ኢላሌን ቦዳ መኒ ክርስቲያና አካሚን አረገው ወከደንዴስ ኤርጊ በረኔን ቦዳ ያኢወን ይላለችውዳ ያስተማረን የመከረን አምላካችን አባታችን ቅዱስ እግዚአብሔር ስሙ የተመሰገነ የተባረከ ይሁን። መልካም እንግዲህ እግዚአብሔር መክሮናል፣ ገስጾናል፣ ስሙ ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። እስቲ አሁን እንግዲህ ትምህርታችንን ያው ጨርሰናል። ዛሬ በምን ርዕሶች ላይ ተማርን? እስቲ የሚያስታውሰኝ ርዕሱን ብቻ ርዕስ ማብራሪያ ሳይሆን ርዕሱን ብቻ መተድሬወን ማልማል ይላል ያራ መተድሬወን ቆፈን በርባዴ መተድሬ ማልማል ጀዱን በር የለም የሚያስታውስ እጃው